ርዕስ የእግዚአብሔር ቃል ቢሻሻልስ? ደራሲ ጳውሎስ ፈቃዱ፣ ተራኪ ዮሴፍ ወልደማርያም። ዕለቱ አርብ እንደነበረ ትዝ ይለኛል። ወደ አንዲት ቤተ ክርስቲያን እየሄድኩ ነው። የሥራ ጉዳይ ሆኖብኝ እንጂ ሰንበት ካልሆነ በቀር ወደ ደጀ ሰላም ዝር አልልም። ልክ እዚያ ስደርስ በርካታ ወጣቶች ቤተ ክርስቲያኒቷ በር ላይ ፈስሰዋል። በሥራ ቀን ያውም በጠዋት የወጣቶቹ መሰባሰብ ገርሞኝ ምክንያቱን ብጠይቅ የወጣቶች ፕሮግራም መኖሩ ተነገረኝ። የዚች ቤተ ክርስቲያን ወጣቶች ፕሮግራም ለየት የሚያደርገው ደግሞ ወጣቶቹ የተለያየ ጥያቄዎቻቸውን የሚጠይቁበት ክፍለ ጊዜ መኖሩ ነው። ስለዚህ ወጣቶቹ ሁሌም ይጎርፋሉ። በዚህች ሀገር ለዚያውም በቤተ ክርስቲያን ለወጣቶች ጥያቄ ምላሽ ለመስጠት የሚጥር መገኘቱ አይገርምም? ይህኔ ጥያቄ የምትወደው ነፍሴ በል አለችኝና ለመሆኑ ተደጋግሞ የሚጠየቀው ጥያቄ ምን ይሆን የሚል ጥያቄ ሰነዘርኩ። ወጣቶቹ ከጋብቻ በፊት ወሲብ መፈጸም ይፈቀዳል ወይ የሚል ጥያቄ ደጋግመው እንደሚያነሱት ተነገረኝ። ለዚሁ ጥያቄያቸው በየሳምንቱ መልስ ይሰጣቸዋል። ሆኖም በየሳምንቱ ያለማቋረጥ እንደገና ይጠይቃሉ። ልክ ገጣሚ ሰለሞን ድሬሳ አንዳንድ ጥያቄ አለ 10 ተጠይቆ 10 መልስ አግኝቶ ዳግመኛ 10 የሚጠየቅ እንዳለው መሆኑ ነው። ስለዚህ ጥያቄው የሚደጋገምበት ምክንያት ለማወቅ የመጨረሻ ጥያቄን አቀረብኩኝ። ከቤተ ክርስቲያኒቷ አገልጋይ ያገኘሁት ምላሽ ምናልባት የእግዚአብሔር ቃል ይሻሻል ይሆን ብለው እያሰቡ ይሆናል የሚል ነው። ያ ሰው እንደ ቀልድ ሊሆን ይችላል ይህንን የተናገረው። እውነት እንነጋገር ከተባለ ግን የእግዚአብሔር ሕጎች ለመከተል አስቸጋሪ የሆኑ እንዲሁም ጊዜ ያለፈባቸው እንደሆኑ የሚያስቡና ይህንንም በተግባራቸው የሚያሳዩን ወገኖች ጥቂቶች አይደሉም። ስለዚህ ከሕግጋቱ አንዳንዶቹ ቢቀነሱ ወይንም ማስተካከያ ቢደረግባቸው ደስ የሚላቸው ይመስለኛል። እኛ ወደ መጽሐፉ ልክ መድረስ ካቃተን መጽሐፉን ወደኛ ልክ ቢመጣስ? በተጨማሪም ሕገ እግዚአብሔር በሺዎች የሚቆጠሩ ዓመታትን አስቆጥሯልና እንደ ማንኛውም ሕግ የዘመኑን ሁኔታና ስልጣኔ ያገናዘበ ማሻሻያ ያስፈልገዋል የሚል የዝምታ ጩኸት በተለያየ መልኩ የተገለጸ ነው። ይህ ደግሞ ያደረገው ያለነው ሁላችንም ነን። የቤተ ክርስቲያን መሪዎችን ካየንማ ሕጉን ያሻሻሉት ዘንድ ከእግዚአብሔር ዘንድ ልዩ መብት ይተቀበሉና ይህንንም ልዩ መብት በአግባቡ እየተጠቀሙ ያሉ ነው የሚመስለው። በዚህ አካሄድ ከቀጠልን እግዚአብሔር የሚያመልከውና የሚከተለው በማጣት ብቻውን ቢቀርስ? ስለዚህ ሕጉን በደንብ ተወያይተንበት የአቋም መግለጫ እስክናወጣ ድረስ ለጊዜው አሁን ካለንበት አሳሳቢ ሁኔታ በመነሳት ቀደም ብለው መሻሻል ስለሚኖርባቸው ክፍሎች አንዳንድ ጥቆማዎችን አስከትላለሁ። በተለይ ከተቃራኒ ጾታ ጋር የሚያያዙትን ባስቀድም ሁላችንንም የሚያስደስት ይመስለኛል። የተለያዩ ወንዶችና ሴቶች ላገባ ነው እያሉ በተለያየ አጋጣሚዎች ይነግሩኛል። ለእኔ አላካፋ ያለው ለእነርሱ እንዴት እንደሚዘንብላቸው ባይገባኝም ብዬ አዳምጣለሁ። በዚህ አጋጣሚ ማመልከቻ እያስገባው መሆኔ ይሰመርበት። እናላችሁ ላገባ ነው የሚሉኝን ሰዎች መጀመሪያ የምጠይቃቸው ለመሆኑ የምታገቡት ሰው ክርስቲያን ነው ወይ በማለት ነው። ክርስቲያኖች እንዲህ ብሎ መጠየቅ ተገቢ አይመስል ይሆናል። የማገኘው መልስ በተመሳሳይ መልኩ አስደንጋጭ ሆኖ መገኘቱ ግን የት እንደደረስን ቁልጭ አድርጎ የሚያሳይ ነው። በቅርቡ ጋብቻቸውን እንደሚፈጽሙ ከነገሩኝ ሰዎች መካከል አንዷ ብቻ ናት ክርስቲያን እንደምታገባ የነገረችኝ። በዚህ አያያዝ የራሴም ዕጣ አሳሰበኝና ከማያምኑ ጋር በማይመች አካሄድ አትጠመዱ የሚለው ሕግ ቅድሚያ ተሰጥቶት ቢታረምልን ጥሩ ይመስለኛል። ከመገናኛ አውታሮች መራራቅና ከሉላዊት የተነሳ ዓለማችን ወደ ትንሽ መንደርነት እየተለወጠች ሳለ እኛና እነርሱ እንድንል ለምን እንገደዳለን? የተመረጠ ትውልድና የተለየ ወገን ናችሁ ማለትስ ምን አመጣ? ከዚህ ይልቅ
የተቀደሰ የተቀላቀለ የሚል ትእዛዝ ቢወጣልና ሀብትሽ ሀብቴ ከሚለው ጋር አንቺም በሃይማኖትሽ እኔም በሃይማኖቴ ከተል ቢል በልዩነት አንድነት ከሚለው ዘመናዊ የኑሮ ዘይቤ ጋር ይጣጣምልናል። በተለይም አንዳንዶች ምክንያት አሳማኝ ይመስለኛል። ጥሩ ከሆነ ምን አለበት ከብዙ አማኞች ቢበልጥ እንጂ አያንስም። ሴቶች እኮ ቢያምኑም ባያምኑም ያው የሆኑ ተቸገርን የሚሉት ምክንያቶች ጥቂቶች ብቻ ናቸው። በተጨማሪም አንዳንድ ቅን ክርስቲያኖች እዚህ ጋር ውስጥ የሚገቡት በአንዳንዶች ወገን በደረሰባቸው በደል ተስፋ አስቆርጧቸው በመሆኑ ችግራቸውን ግምት ውስጥ በማስገባት ጉዳያቸው በልዩ ሁኔታ ቢታይላቸውና የሕጉ መሻሻል ቢፈጥንላቸው። ቀጥሎ ያለው ተራ የሚይዘው ርዕስ ጉዳይ ደግሞ በድጋሚ የማግባት ጉዳይ ይሆናል። የትኛውም ሰው ሌላኛውን ሰው ጠንቅቆ ለማወቅ እንደማይችል ማንም አያጣውም። የሰውን ልብ የማወቅ አስቸጋሪነትም ራሱ መጽሐፍ ቅዱስ በተደጋጋሚ ገልጾታል። ስለዚህ ተዋደውም ሆነ የተዋደዱ መስሏቸው ወይንም በሌላ በተለያዩ ምክንያት የተጋቡ ሰዎች መፋታት የሚፈልጉበት ጊዜ ያጋጥማቸው ይሆናል። ፍቅራቸው አልቆ ወይንም እንደማይዋደዱ ገብቷቸው ተለያይተው መኖር ፈለጉ እንበል። እሺ ከዚያማ ሰው ብቻውን ይሆን ዘንድ መልካም አይደለምና እንደገና መግባት ሊፈልጉ ይችላሉ። ወደ መጀመሪያው የትዳር ጓደኛቸው እንዳይመለሱ ደግሞ ሰዎች ናቸውና ለውጥ ይሻሉ። ታዲያ ለምን ይከለከላሉ? ወይንም ላለው ይጨምርለታል የሚለው ጥቅስ ጋብቻንም እንዲያካትት የሚመለከት ክፍል ጥረት ያድርግልን። በተለይ መጋቢዎች፣ ትልልቅ ዘማሪዎችና የሚኒስትሪ ባለቤቶች ኃላፊነቱ የተወሰነ የግሉ ኩባንያ ማለቴ ነው እንደ ታዋቂነታቸው እየተመዘነ ጉዳያቸው በሰበር ችሎት መታየት አለበት። ስለዚህ መፋታትን እጠላለሁ የሚለው አምላካዊ ቃል መሻሻል ሳይሆን ሙሉ በሙሉ መቅረት ነው ያለበት። በእርግጥ ይህ ትእዛዝ እግዚአብሔር መፋታትን መጠላቱን የሚያሳይ ነውና ይህን ቃል ለማሻሻል እግዚአብሔር ባህሪውን መለወጥ አለበት ማለት ነው። ታዲያ ምን አለበት ሁላችንም ትተነው ብቻውን ከሚቀር ባህሪው ተለውጦ ቃሉም ተሻሽሎ ደስ ብሎም ብንከተለው አይሻልምን? ሌላው አንገብጋቢው አጀንዳችን ደግሞ ቅድመ ጋብቻ ወሲብ ይመለከታል። ወሲብና ገንዘብ እንዲህ ዓለምን በሚያሽከረክሩበት የነጻነት ዘመን ውስጥ በመሆናችን ገዳቢ ሕግጋትን በማለዘብ ምዕመኑን ነፃ ማውጣት ተገቢ ይመስላል። እኔም የዚህ ትውልድ አካል ነኝና የነጻነትን የልቅነት ልዩነት አንዳንዴ ይምታታብኛል። ስለዚህ ስለ ዝሙት ጠንቅ እያንዳንዱ ለራሱ ሚስት ኑረው ለእያንዳንዱም ደግሞ የራሷ ባል ይኑራት የሚለው ቃልም የራሱ ገርል ፍሬንድ ትኑረው የራሷ ፍቅረኛ ይኑራት ተብሎ እንዲሻሻል እንመኛለን። ሰው አየን አላየን በማለት እየተሳቀቅን ወሲብ ለመፈጸም ሰዋራ ቦታ በመፈለግ የከበረ ጊዜያችንን የምናባክነውስ እስከ መቼ ነው? እኛ አገር ጊዜ ክቡር ነው እንዴ? በተለይ እንደ አቅሚቲ ዝነኛነት የጀማመረን ሰዎች ሰዋራ ቦታ የማግኘት እድላችንን በጣም እየጠበበ መምጣቱን ተረዱ። ነግበኔ ማለትንም አትዘንጉ። ያንዳንዱ ሰው በሕይወቱ ቢያንስ ለ15 ደቂቃ ያህል ዝነኛ ይሆናል የሚል ንግር ተሰማው ልበል። ልታገባት ያሰብካት ሴት ከሆነች ወሲብ ብትፈጽሙ ምንም አይደለም ሲሉኝ የነበሩ ወገኖች ቅዱሱን ቃል በግላቸው ቀይረውት ይሆን? ምን አለ ተጠባብቀን አብረን ብንጓዝ። ስለዚህ ሙሉ በሙሉ እገዳውን ማንሳት ቢያስቸግር እንኳን ቢያንስ በ3 ወር ቢበዛም በ6 ወር አንዴ ወሲብ ቢፈቀድልንስ? ከዚያም አለፍ ቢል ደግሞ ሸጋ ነው። ማግባት እየፈለጉ ያላገቡ ወይንም ማግባት የማይፈልጉ ሴቶች የልጅ አምሮታቸውን ለምን ይገደባል? ስለዚህ ባል ባያገቡ እንኳን ልጅ እንዲወልዱ ካልተፈቀደ ጉዳዩ ፍትሃዊ አይሆንም። ሌላ አስገራሚ ሕግ ደግሞ አለላችሁ። ወደ ሴት ያየ ሁሉ የተመኛት ሚያን ጊዜ በልቡ ከእርሷ ጋር አመንዝሯል መባሉ ምዕራፍና ቁጥሮቹን እስካሁን ያልጻፍኩት መሻሻላቸው አይቀርም ብዬ ነው። በእርግጥ ይህ ሕግ በተጻፈበት ጊዜ ሴቶቹ እንዳሁኑ አያማምሩም ነበር። በዚህም ላይ የቻይና ልብስ ያኔ ስላልነበረ መታየት የሌለበት የአካል ክፍል እንዳሁኑ እንደተባረከው ጊዜ በግላጭ የማየት ዕድል አልነበረም።
አሁን ግን እጅግ የሚያማልሉ ቆነጃጅ ሴቶች በየመንገዱ ፈሰው አይን አዋጅ ሆኖብን በተቸገርንበት ጊዜ ወደ ሴት ያየ አመንዝሯል ማለት የጤና ነው? ከሁሉም የሚከፋው ደግሞ እኛ ባልነበርንበት ጊዜ በወጣ ሕግ ለመገዛት መገደዳችን ነው። አሁን ይህ ቢስተካከል ምን እንደሚፈጠር ታውቃላችሁ? ድሮ አዳም ፍሬ በልቷልና እኛ በሌለንበት ተፈርዶብን ኃጢአተኛ መባላችን፣ ከገነት መባረራችን ፍትሐዊ ባለመሆኑ ወደ ገነት እንመለስ ነበር። ያኔ ሲሳይ ይሆንልናል ማለት ነው። ሕጉ ቢሻሻል እኮ መንግሥተ ሰማያት ከዳር እስከ ዳር በስልጡንና ዘመናዊ ሕዝብ በተሞላች ነበር። ሰውን ወደ ሲኦል ምን ይወስደዋል? አሊያ ግን መንግሥተ ሰማይ የድሮዎቹ ኋላ ቀርና ጭቁን ክርስቲያኖች ብቻ ንብረት ሆና መቅረቷ ነው። የቱ ይሻላል? ከፍላጎታችን መብዛት የተነሳ መሻሻል ያለበት እያንዳንዱ ክፍል ዘርዝረ መጨረስ ስለማንችል አንዳንዶቹን ሐሳብ ጠቅለል ባለመልኩ ብናነሳቸው ይመረጣል። አንዳንድ ቃላት ደግሞ በዘመኑ መነጽር ስናያቸው ትርጉማቸው ግልጽ አልሆን እያሉ ተቸግረናል። ለምሳሌ ኃጢአት የሚለው ቃል ስህተት በሚል ቢለዝብልን ይመቸናል። ዝሙት የሚለው ደግሞ ፍቅር መስራት በሚለው ቢለወጥ፣ ትዕቢት የሚለው ደግሞ ኮራ ማለት በሚለው ቢቀየርልን ጠቃሚ ይሆንልናል። እግዚአብሔር መምሰል በሚለው ፈንታ ደግሞ ራስን ቢሆንልንስ? ገንዘብን መውደድ የክፋት ሥር ነው ለሚለውማ በፍጹም ከዘመኑ አስተሳሰብ ጋር ስለማይሄድ ገንዘብን መውደድ የእድገት መሠረት ነው ቢባል አሪፍ ለውጥ ይሆናል። ወይንም ጆርጅ በርናርድ ሾው እንዳለው ገንዘብን ማጣት የክፋት ሥር ነው፣ the lack of money is the root of evil ይባል። ቅድስና የሚለው ቃል ደግሞ ትርጉሙ አስቸጋሪና ጊዜ ያለፈበት በመሆኑ ሙሉ በሙሉ ይሰረዝና ነገ የሚለው ቃል ተለቅሞ ዛሬ በሚለው ቃል ሊቀየር ይገባዋል። ትውልዴ ነገ እንዲህ ይሆንልሃል ከሚለው ክርስቲያናዊ ትምህርት ይልቅ ዛሬም ብቻ ማሰብና ዛሬም ብቻ ፍላጎት መሟላት ይመርጣልና። ዘፈንስ ለምን ይከለከላል? ለነገሩ ቢፈቀድልንም ባይፈቀድልንም ዘፈን ማዳመጣችንም ሆነ መዝፈናችን እንደሆነ አይቀሬ ነው። ቢያንስ በጓዳችን እንለማመዳለን። ለነገሩ በአደባባይ ከሆነም የጆሮ ማዳመጫ መጠቀም እንችላለን። ችግሩ ብዙም አያሳስብም። በዚህ መልኩ በልካችን የተሰፋ መጽሐፍ ቅዱስ ቢኖረን ማንንም አንጎዳም። ይህ ሆነ የትውልዴ መዝሙር። ይህ ነው የትውልዴ ጥያቄ። በእርግጥ እንደዚህ አይነት ሐሳብ የማነሳው አንዳንዶቻችን እያደረግን ያለነው ይህንኑ መሆኑ በመገኘቱ ነው። እኔ በብሬ አፍ አውጥቼ ብናገረው በተግባር ግን አንዳንዶቻችን ይፋ ወይንም ኦፊሻል ባልሆነ መንገዶች ቃለ እግዚአብሔርን አሻሽለነው እንገኛለን። ስለዚህ ከሆነ አይቀር ለምን በግልጽ አናደርገውም የሚል ጥያቄ፣ ጥቅሙ ደግሞ የሁላችንም ነው። ባነሳነው መንገድ ቃሉ እስኪሻሻል ድረስ በተግባር የጀመርነውን ትግል እንቀጥልበታለን። አለመታዘዛችን እንደ ጽድቅ የሚቆጠርበት ዕድል ሊፈጠርም ይችል ይሆናል። ያው በዲሞክራሲያዊ መንገድ ይወሰን ከተባለም እግዚአብሔር አንድ፣ እኛ ደግሞ ብዙ በመሆናችን በድምፅ ብልጫ ማሸነፋችን አይቀሬ ነው። ያኔ በሥልጣናቸው ሲሉ የሚሟሟቱትን በየፍርድ ቤቱ የሚካሰሱትን የቤተ ክርስቲያን መሪዎች ዘመናዊ መሪዎች ይሆናሉ። ሲጠሩት አቤት ሲልኩትም ያለምንም ማንገራገር ወዴት የሚል የግል ሎሌያቸውን በእግዚአብሔር ቤት ቢሾሙና ያልወደዱትን ደስ ያላላቸውን ቢያግዱ አበጃችሁ ይባላሉ። ያኔ ትንሽ ገንዘብ በተጨመረላቸው ቁጥር አስሬ ቃላቸውን የሚለዋውጡና ውላቸውን የሚያፈርሱ ዘማሪዎች የእግዚአብሔር ቃል መሻሻሉ ካርቀለ በቃላቸው መታመን አይጠበቅባቸውም። ለምን ይድለው ብለው ይታመናሉ። በኢንተርናሽናል ሚኒስትሪ ስም የሚነግዱም ለአገልግሎቱ የተሰጠውን ስጦታ በውስጥ ኪሳቸው መክተታቸው የማይነቀፍበት ዘመን ይሆናል። ምዕመኑስ ቢሆን አንዱ ጋር ሲገሰጽ ወደ ሌላኛው ጥሎ ቢሄድ ወይንም አዲስ ነገር ተገኘ ወደ ተባለበት ሁሉ ቢነፍስ ለምን ይሰደባል? ማንን ከማንም አያንስ። ስለዚህ መሪዎቻችን ለራሳችሁ ስትሉ ሕገ እግዚአብሔርን ማሻሻሉን ጉዳይ ብታፈጥሉንና ነፃ ብንወጣ ባለውለታችን ትሆናላችሁ።
ያው በተግባራችሁ የጀመራችሁት ነውና ለውጡን ለማስፈጸም የምትቸገሩ አይመስለኝም። እስከዚያው እኛም የድጋፍ ሰልፍ ለመውጣት ራሳችንን እያዘጋጀን እንቆያለን። 2 ነገሮችን ብዬ ልጨርስ። እኔ ቢሻሻሉ ጥሩ ይሆናሉ የምላቸውን ጥቂት ሐሳቦች እንደ ናሙና አንስቻለሁ። ሌሎቻችሁ ብትጠየቁ የየራሳችሁ አጀንዳ አታጡም። ከኛ በኋላ የሚመጣው ትውልድም የራሱ ሞጋሽ ጥያቄ ይኖሩታል። ታዲያ የምኞቶቻችን ደንበር ብናወጣለት ምን ትላላችሁ? የተወደዳችሁ የቻናሌ ቤተሰቦች እስከ መጨረሻው ስለሰማችሁኝ እያደመጥኩ ይህ አስተማሪና አዝናኝ ትረካ ለብዙዎች እንዲደርስ ላይክ፣ ሼር እንድታደርጉ እያበረታታው፣ በዚህ አጋጣሚ ለዚህ ቻናል አዲስ የሆናችሁ ደግሞ በቀጣይ ጊዜ የምለቃቸው አዝናኝና አስተማሪ ትረካዎች እንዲደርሷችሁ ቤተሰብ እንዲሆኑ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።